አሜሪካ እንግዲህ በዓለም ደረጃ እንግዲህ ተጽዕኖ ፈጣሪ ሀገር ወይም አሜሪካ በዓለም ላይ ኦልሞስት መሪ ነች ማለት ነው፣ ወይም ዓለምን እየመራች የምትገኝ ነች ማለት ነው። ከሁለተኛው ዓለም ጦርነት በኋላ እንግዲህ አሜሪካ ማለት በኢኮኖሚ በቴክኖሎጂ እና በሌሎች ነገሮች ላይ ሊደር ነች ማለት ነው። ስለዚህ ለመጀመሪያ ጊዜ እንግዲህ የአሜሪካ የምትባለው አሁን ዓለም የምትመራው ሀገር ኢንቨንትድ የተደረገችው ለመጀመሪያ ጊዜ ማለት ነው በ1492 ነው ማለት ነው። ይህ እንግዲህ ከዚያ በፊት እንግዲህ የኢሮፒያን የሆኑ ወይም የአውሮፓ ሀገራት ወይም ሰዎች ኮሚኒኬት የሚያደርጉት ወይም የንግድ እንቅስቃሴ የሚያደርጉት ከኤዥያ ሀገራት ነበር። ላይክ እንደ ኢንዲያ፣ ቻይና ረጅም መንገድን በመጓዝ የተለያዩ የንግድ ልውውጦችን ያደርጉ ነበር ከአሜሪካ በፊት ማለት ነው። ከዛ በኋላ ክርስቶፈር ኮሎምበስ የሚባል አውሮፓዊ የሆነ በተለይም ስፔን ያለ ማለት ነው፣ ወይም ከስፔን ወይም ከእንግሊዝ ከዚህ አካባቢ የመጣ ሰው ማለት ነው ለመጀመሪያ ጊዜ አሜሪካን አግኝቷል። እንግዲህ ክርስቶፈር ኮሎምበስ ይባላል በ1492 እንግዲህ ይህን አሜሪካን ሲያገኝ በዛን ጊዜ የተንቀሳቀሱበት መርከብ ካየን ሳንታ ማሪያ የሚባሉ ፒንታ የሚባሉ ናኒና የሚባሉ መርከቦችን በመያዝ የተንቀሳቀሰው። ስለዚህ አሜሪካን ለመጀመሪያ ጊዜ በ1492 ኢንቨንትድ አድርጓል ማለት ነው፣ ወይም አግኝቷል ማለት ነው። የግለሰብ እንግዲህ በ1492 ማለት ነው።